የዛሬው የሰሜን ሙቪ ሪካፕ የፊልማችን ታሪክ ትዕይንቱን አንድ ሚስጥራዊ ሰው በበርሊን ውስጥ በሚገኝ የከተማ መናፈሻ ውስጥ ብቻውን ተቀምጦ በማሳየት ይጀምራል። ይኸውም ሰው ብዙም ሳይቆይ የመከታተያ መሳሪያ ማይክሮቺፕ ከሰውነቱ ያወጣል። ከዚያም ግልጽ ባልሆነልን ምክንያት ሆን ብሎ እግሩን በጥይት ተኩሶ ይመታዋል። በመቀጠልም ትዕይንቱ በአንድ ቤት ውስጥ ራት እየበሉ ወደሚገኙ ስምዖንና ሞሪት ወደሚባሉ ባለትዳሮች ይቀየራል። እነሱም የልጃቸውን ልደት እያከበሩ ይገኛሉ። እናም በዚህ መሃል ስምዖን ከማይታወቅ ቁጥር ተደወለለት። ስልኩን ሲያነሳውም ከቅድሙ ሚስጥራዊ ሰው ሆኖ እናገኘዋለን። ሰውየውም በወንበዴዎች በጥይት ተመትቻለሁ በማለት ስምዖንን እርዳታ ጠየቀው። በመጀመሪያ ላይ ስምዖን ይህ ሰው ማን እንደሆነ ስለማያውቅ እምቢ አለው። ነገር ግን ሰውየው ልመናውን ባለማቋረጥ ስምዖንን ከረዳው የፈለገውን ያክል ገንዘብ እንደሚከፍለው በመንገር አሳመነው። እናም በመጨረሻም ስምዖን ቦታውን ጠየቀው። ነገር ግን ራት ካለቀ በኋላ ብቻ እንደሚመጣ ነግሮት ስልኩን ዘጋው። እናም ወደ ሕይወታቸው አንድ እንግዳ ሰው ይገባል። አን ፋሚሊያ። ስምዖንና ባለቤቱ ሞሪት ሚስጥራዊውን ሰው በፍጥነት በማከም ወደ ድብቁ ቤታቸው ሲያመጡት ያሳየናል። እናም እዚህ ላይ ነው ስምዖንና ሞሪት የቀድሞ የጀርመን ሚስጥራዊ ሰላዮች መሆናቸው የተገለጠው። በቀድሞ ማንነታቸው እጅግ ጨካኝ የሆኑ ሰላዮች እንደነበሩና አሁን ላይ ግን ጡረታ ወጥተው ልጃቸው ኒናን እያሳደጉ ሰላማዊ ኑሮ እየኖሩ የሚገኙ ጥንዶች ናቸው። ሚስጥራዊው ሰው ከታከመ በኋላ በማገገሙ ስምዖን እውነቱን ለመረዳት ማን እንደሆነና ስልክ ቁጥር እንዴት እንዳገኘ ጠየቀው። ነገር ግን ሰውየው መልስ ከመስጠት ይልቅ መታገል ጀመረ። እንዲሁም መጀመሪያ የእጁን ማሰሪያ እንዲፈታለት ስምዖንን ጠየቀው። ስምዖንም መጥፎ ነገር እንዳይከሰት በማሰብ እንዲያንቀላፋ መርፌ ወቅቶት ከክፍሉ ይወጣል። ከዚያም ሞሪት ስምዖንን እዚህ እንዲቆይና ሰውየውን እንዲጠብቅ ነግራው ከልጃቸው ኒና ጋር ለመሆን ወደ ቤት ተመለሰች። በመቀጠልም ትዕይንቱ ቦታውን በበርሊን ወደሚገኝ የጀርመን የስለላ ቢሮ ይቀየራል። በዚህም ትዕይንት ጆሴፍ የሚባል አሸባሪ ወደ ከተማ መግባቷን በመስማት ሲጨነቁ ያሳየናል። ጆሴፍ በአንድ ወቅት በመላው አውሮፓ ይፈራ የነበረ የቀድሞ ከፍተኛ የሩሲያ ሰላይ ነው። በዚህም ምክንያት የስለላ ቡድኑ ኃላፊ ጆሴፍ በጀርመን መንግስት ላይ ችግር ለመፍጠር ወደ በርሊን መጥቷል የሚል ስጋት አለው። የጆሴፍ ሚስትም አሁን በበርሊን የምትገኝ የሩሲያ አምባሳደር መሆኗን ካወቀ በኋላ የበለጠ ተጨንቋል። በመጨረሻም ከሱ በፊት የቀድሞ የስለላ ኃላፊ የነበረውን ግሪየር የተባለውን አዛውንት አስጠራ። ጆሴፍን እንዴት መያዝ እንዳለባቸው ምክር እንዲሰጣቸው ግሪየርን ጠየቀው። ግሪየርም ጆሴፍ በጀርመን ውስጥ አደገኛ ነገር ለማድረግ ካቀደ እሱ በግሉ እንደሚያስተናግደው ተናገረ። በመቀጠልም ትዕይንቱ ወደ እነ ሞሪት ይመለሳል። እሷም ሆን ብላ የሚስጥራዊ ሰውየውን ማሰሪያዎች በመፍታት የሚበላውን ነገር ሰጠችው። እሷም በብርጭቆ የቀዳቸው መጠጥ ተጎንጭታ ለጥቂት ጊዜ ከክፍሏ ትወጣለች። ከዚያም በሄደችበት ቅጽበት ሰውየው የጣት አሻሯን ከጠጣችበት ብርጭቆ ላይ በድብቅ አነሳ። ሞሪትም ተመልሳ በምትመጣበት ጊዜ እሱ ቀድሞውኑ ጨርሶ ስለነበር ምንም እንዳልተፈጠረ ለማስመሰል ሞከረ። ነገር ግን ብዙም ሳይቆይ ሞሪት እሱን መጠራጠር ጀመረች። እናም የሲሲቲቪ ቀረጻዋን ተመለከተች። በዚህም የጣት አሻሯን ከብርጭቆ ላይ ሲያነሳ በማየቷ እጅጉን ደነገጠች። እናም ጊዜ ሳታጠፋ ስለተፈጠረው ነገር ለማሳወቅ ወደ ስምዖን ደወለች። ይህንን የሰማው ስምዖን ሰውየው የሆነ ተልዕኮ ይዞ እንደመጣ በፍጥነት ተገነዘበ። እንደዚያም ሆኖ ሁለቱም አሁን እሱ ማን እንደሆነና ማን እንደላከው ባለማወቃቸው ግራ ተጋብተዋል። ከዚያም ትዕይንቱ ከ16 ዓመት በፊት ስምዖንና ሞሪት የጀርመን ሰላዮች ሆነው ወደ ነበሩበት ጊዜ መልሰናል። በዚህም ጊዜ የስለላ ኃላፊ ሆኖ ሲያገለግል ከነበረው ግሪየር አስቸኳይ ትዕዛዝ ተቀበለው። መጥተውም ካለበት ስፍራ እንዲያድኑት ጠየቃቸው። ሲደርሱም ስምዖንና ሞሪት ግሪየርን ራሱን ስቶ አገኙት። ነገር ግን እሱ ብቻውንም አልነበረም። ካዲያ የተባለች ነፍሰ ጡር ሴትም በዛው ትገኛለች። እናም ያለምንም ማመንታት ሁለቱንም ለማዳን ሞከሩ። በመጨረሻም ግሪየር ወደ ንቃተ ህሊናው ተመለሰ። ነገር ግን የካዲያ ሁኔታ እየተባባሰ መጣ። ሌላ አማራጭ ስለሌላቸው ስምዖንና ሞሪት ሕፃኗን ለማዳን ድንገተኛ ክፍል ለማዋለድ ወሰኑ። ሕፃኗንም ካዋለዱ በኋላ ኒና ብለው ሰየሟት። እናም በዚህም ምክንያት ሁለቱ ሲያሳድጓት የነበረችው ልጅ የወለዷት ልጃቸው ሳትሆን የካዲያ መሆኗን እንረዳለን። በመቀጠል ብዙም ሳይቆይ ግሪየርና ሞሪት ሕፃኗን ኒናን ይዘዋት ሄዱ። ሁኔታው ከማዳን በላይ ስለሚቆጠር ስምዖን ወደ ኋላ እንዲቆይና ካቲያ እስክትሞት ድረስ እንዲጠብቃት ታዘዘ። ከሄዱ በኋላ ግን የካዲያ ሁኔታ ባልተጠበቀ ሁኔታ ተሻሻለ።
ይህን የተመለከተው ስምዖን ወዲያውኑ ደም ሰጣት። ከዚያም ሞሬት ሁኔታውን ለማጣራት ወደ ስምዖን ደወለች። ይሁን እንጂ ስምዖን ዋሽቶ ካዲያ እንደሞተች ይነግራታል። በመቀጠልም የፊልማችን ትዕይንት ጆሴፍ ከቀኝ እጁ ዲላን ጋር ሲገናኝ ወደሚያሳይ ያውን ጊዜ ይመለሳል። ጆሴፍም ስለነ ስምዖን ምን አዲስ ነገር አለ ብሎ ጠየቀው። ዲላንም ገና መረጃ እንዳልደረሰው በመንገር ነገር ግን የላከው ሰው ስራውን እንደሚያጠናቀቅ እርግጠኛ መሆኑን ነገረው። ከዚያም የላኩት ሰው በአሁን ጊዜ በስምዖንና በሞሬት ድብቅ ቤት ውስጥ ያለው የነ ዲላን ሚስጥራዊ ሰው እንደሆነ ያሳየናል። ወደ መደበቂያው ቤት ስንመለስ ሚስጥራዊ ሰው ወደ ኮምፒውተር ክፍል ሾልኮ በመግባት ዲላንን በማነጋገር የሞሬትን የጣት አሻራ በፎቶ ላከለት። ነገር ግን እሱ ሳያውቅ ሞሬት ሁሉንም ነገር በሲሲቲቪ ካሜራ እየተመለከተችው ነበር። በፍጥነትም እርምጃ በመውሰድ ጋዝ ወደ ክፍሉ ውስጥ ትለቃለች። ይህም ሰውየውን ራሱን እንዲስት አደረገው። ይህ በእንዲህ እንዳለ ዲላን የጣት አሻራውን ከተቀበለ በኋላ ሰውየውን ሞሬትንና ስምዖን ወዲያውኑ እንዲያስወግዳቸው የሚያዝ መልእክት ላከ። የጣት አሻራውን በእርግጥ ሲፈልጉት የነበረው ኢላማ መሆኑን ለማረጋገጥ አስችሏል። ከዚያም ሞሬት ራሱን የሳተውን ሰው ወደ ምርመራ ክፍል አመጣች። ስልኩንም ስትፈትሸው ማንነቱና ቁጥሩ የተደበቀ ቢሆንም ከዲላን የመጣ መልእክት መሆኑን አስተዋለች። ሰውየውንም ከወንበር ጋር አስራ በመምታት ቀሰቀሰችው። እሱንም በማሰቃየት ማን እንደላከው ለማወቅ ሞከረች። ነገር ግን ማንኛውንም መልስ ከመስጠቱ በፊት የታሰረበትን በመፍታት ነፃ መውጣት ችሎ መፋለም ጀመረ። ሰውየውን ካሰናበተችው በኋላ ወደ ስምዖን ሄዳ ስለ ሰውየው ምናልባትም እነሱን ለማጥፋት የተላከ ሰላይ ሊሆን እንደሚችል ነገረችው። እናም ጉዳዩ ቀላል ስላልሆነ የልጃቸውን ደህንነት ማስቀደም እንዳለባቸው ተስማሙ። በማግስቱም ሁለቱ ጥንዶች ከግሬር ጋር ተገናኙ። አንድ ሰውም እነሱን ሊጎዳ እየሞከረ እንደሆነ አስረዱት። ግሬርም ወዲያውኑ ከዚህ ሁሉ ነገር በስተጀርባ የጆሴፍ እጅ እንዳለበት ጠረጠረ። በመቀጠልም የጆሴፍ ሚስት በጀርመን የሩሲያ አምባሳደር ሆና መሾሟን አስረዳቸው። በዚህም ምክንያት ጆሴፍ ያለፈ ወንጀሉን የሚያውቅ ማንኛውንም ሰው እያጸዳ ይገኛል። እናም ከነዚህ ኢላማዎች መካከል እነሱም ሊኖሩ ስለሚችሉ ከመቀደማቸው በፊት ቀድሞ እርምጃ መውሰድ እንዳለባቸው ግሬር መከራቸው። ከዚህም በኋላ ስምዖንና ሞሬት የቀጣዩ እንቅስቃሴያቸውን ለማቀድ ወደ ካፌያቸው አመሩ። ብዙም ሳይቆይ ካዲያ ስልክ ተደወለላት። ደዋዩም ካዲያ መሆኗን ነገረቻት። ይህም ካዲያ ከ16 ዓመት በፊት እንደሞተች ስላመነች ሞሬትን አስደነገጣት። በዚህም ምክንያት በሁለቱ መሃል ውጥረት ተፈጠረ። ስምዖንም ያደረገው ነገር ለበለጠ ጥቅም እንደሆነ በመንገር አሁን ላይ የበለጠ የሚያሳስበው የጆሴፍ ጉዳይ ስለሆነ እቅዳቸው ላይ እንዲያተኩሩ አሳሰባት። በማግስቱ ሞሬት የሚስጥራዊውን ሰው አስክሬን በከተማ መናፈሻ ውስጥ ባለው አግዳሚ ወንበር ላይ አስቀምጣ ከሩቅ ትመለከታለች። ብዙም ሳይቆይ ፖሊሶችና የሕክምና ቡድኖች የአስክሬኑ ከሚገኝበት ቦታ ደረሱ። በተመሳሳይ ጊዜ ሞሬት ዲላንን በቦታው ላይ በማየቷ ተገረመች። እሱም የጆሴፍ ቀኝ እጅ እንደሆነ ስለምታውቅ ከዚህ ሁሉ ነገር ጀርባ የጆሴፍ እጅ እንዳለበት ጥርጣሬዋን እውነት አደረገው። በቀጣዩ ትዕይንት በዚያኑ ቀን ጆሴፍ ያለፈ ወንጀሉን የሚያውቁ ምስክሮችን ገና እንዳላስወገደ ከሚስቱ ጋር ሲወያዩ ያሳየናል። ይሁን እንጂ ብዙም አይጨነቁም፣ ምክንያቱም ከጀርመን የስለላ ቢሮ መረጃ ሰጪ ስላላቸው። ይህ በእንዲህ አለ። ስምዖንና ሞሬት ካዲያን ከሆስፒታል ለማስመለጥ እንደ ዶክተር በመምሰልና እቅዳቸውን ያለ ችግር በማስኬድ ወደ ድብቁ ቤታቸው ሊያመጧት ቻሉ። እንደደረሱም ካዲያን ለምን ወደ በርሊን እንደመጣች ጠየቋት። እሷም ከ16 ዓመት በፊት ልጇን እንደገደለባት በማመን ጆሴፍን ለመበቀል እንደመጣች ገለጸችላቸው። ነገር ግን ልጁ አሁንም በሕይወት እንዳለችና ስምዖንና ሞሬት እያሳደጓት እንደሆነ አታውቅም ነበር። እነሱም እውነቱን ሳይነግሯት ጆሴፍን ለማስወገድ እንደሚተባበሯት አሳወቋት። ከዚያም ስምዖንና ሞሬት ልጃቸውን ኒናን ለማየት ሄዱ። ለደህንነቷና ካዲያ እውነቱን እንዳታውቅ ወደ ፓሪስ እንድትሄድ የባቡርና የአልጋ ትኬት እየሰጧት ለተወሰነ ጊዜ ማምለጥ እንድትችል የአጭር ጊዜ ጉዞ እንደሆነ ይነግሯታል። በሌላ ቦታ ጆሴፍ እንደገና ከዲላን ጋር ተገናኙ። የሚስጥራዊ ሰው አለመሳካቱን ከተገነዘበ በኋላ ጆሴፍ ዲላንን ተጨማሪ እርምጃ እንዲወስድ አዘዘው። በዚያው ምሽት ጆሴፍ ለነ ዲላን ግሬርን በሕይወት ይዘው እንዲመጡ እንደሚፈልግ በመንገር ያለበትን ቦታ የሚጠቁም የጂፒኤስ መረጃ ላከላቸው። እናም ጊዜ ሳያባክኑ ዲላንና ሌሎቹ ሰዎች ተልእኮውን ለመፈጸም ወጡ።
ከጥቂት ሰዓታት በኋላ ሱዛና የምትባል የጀርመን ሚስጥራዊ ወኪል የሆነችው የግሪየር እህት ልጅ ወደ ቤት ደረሰች። ነገር ግን ልክ ወደ ውስጥ ስትገባ የግሪየር በዲላን ሰዎች ተይዞ ስታገኘው ደነገጠች። ግሪየርም ለራሷ ደህንነት ስትል እንድትሄድ ነገራት። እናም ከመሄድ ውጭ ሌላ አማራጭ ስላልነበራት እሷም ተመለሰች። ይህ በእንዲህ እንዳለ ስምዖንና ሞሪት ልጃቸውን ኒናን ወደ ባቡር ጣቢያ ሸኝተዋት ሲመለሱ እናያለን። ነገር ግን በባቡር ውስጥ ከገባች በኋላ ኒና በወላጆቿ ባህሪ የሆነ ነገር እንደተፈጠረ ይሰማታል። በደመ ነፍስን በማመን ጉዞዋን ለመሰረዝ ወሰነች። በኋላም ኒናን ወደ ፓሪስ መላክ የበለጠ አደጋ ላይ ሊጥላት እንደሚችል ስላሰበች ሞሪት ከስምዖን ጋር መጨቃጨቅ ጀመረች። ነገር ግን ስምዖን እንደ ጆሴፍ ላለ ሰው በጣም የራቀ መሆኑንና ደህንነቷም እዛ የተጠበቀ እንደሚሆን በማሳመን ሊያረጋጋት ሞከረ። በተመሳሳይ ጊዜ በሌላኛው ትዕይንት ግሪየርን ጆሴፍ ሲያናዝዘው ያሳየናል። በዚህም ጊዜ ጆሴፍ አስደንጋጭ እውነት ተረዳ። የሥጋ ልጁ አሁንም በሕይወት እንዳለችና ያችም ልጅ ከዓመታት በፊት ስምዖንና ሞሪት ያዳኗት ልጅ መሆኗን ይረዳል። ይህንንም በመስማቱ የጆሴፍ ቁጣ ተቀጣጠለ። እንደዚያም ሆኖ ጆሴፍ ግሪየርን አሁንም ላለመግደል ወሰነ። እሱም ከመጨረሱ በፊት መጀመሪያ ስምዖንና ሞሪትን ለመያዝ መፈለጉን ነገረው። በመቀጠልም ትዕይንቱ ከ16 ዓመት በፊት በታሪክ ጆሴፍ እና ካዲያ ስለነበራቸው ሚስጥራዊ ግንኙነት ያሳየናል። ካዲያ ነፍሰ ጡር በነበረችበት ጊዜ ጆሴፍ ከግሪየር ጋር ተገናኘ። ካዲያ በግሪየር ስር ትሰራ እንደነበርና ወደ እሱ ለመቅረብ እንደተላከች አወቀ። ግሪየር ከጀርመን መንግስት የሰረቀውን ሚስጥራዊ መረጃ ካልመለሰ ጆሴፍን እንደሚገድለው ዛተበት። ጆሴፍም የተስማማ መስሎ ነበር። ነገር ግን ነገሮች በፍጥነት ወደ ኃይለኛ ነውጥ ተቀየሩ። ጆሴፍ ግሪየርን በጥይት በመምታትና አሳልፋ የሰጠችውን ካዲያን እጅጉን አሰቃያት። በመጨረሻም ያልተወለደውን ልጅ ለመግደል በማሰብ መርዝ አጋታት። ሆኖም ጆሴፍ ከሄደ በኋላ ሁለቱም አሁንም በሕይወት ነበሩ። ቀደም ሲል እንዳየነው በመጨረሻም በስምዖንና በሞሪት ድነዋል። ጆሴፍ አሁን ግሪየርን፣ ስምዖንና ሞሪትን እያደነ ያለበት ትክክለኛ ምክንያት ይህ ነው። ያለፈው የወንጀሉ ታሪክ የሚስቱን ሥራና ስም እንዳያጠፋ በማሰብ። በዚህኛው ትዕይንት ደግሞ ዲላን ሞሪትን በመኪና ሲያሳድዳት ያሳያል። በመሃል ሞሪት ለእርዳታ በፍጥነት ስምዖን ጋር ደወለች። ስምዖንም በአቅራቢያ ወደሚገኝ ሕንፃ ምድር ቤት እንድትሄድ አዛትና ከዚያ እንደሚያገኛት ቃል ገባላት። በተመሳሳይ ጊዜ ሱዛን ግሪየርን በጆሴፍ ቡድን መያዙን ለጀርመን የስለላ ኃላፊ ሪፖርት አደረገች። እሱን ለማዳን ምርጥ ወኪሎቻቸውን እንዲልኩም ጠየቀች። ይሁን እንጂ አለቃው እንደ ግሪየር ያለ ሰው በቀላሉ እንደማይያዝ በማመን ለማመን ፈቃደኛ አልነበረም። እውነት እንኳን ቢሆን ግሪየር ቀድሞውኑ እቅድ ሊኖረው ይችላል ብሎ በማሰብ ጣልቃ ላለመግባት ወሰነ። ይህ በእንዲህ እንዳለ ግሪየር ለማምለጥ ቢሞክርም ጥረቱ አልተሳካም። ከዚያም ጆሴፍ ስምዖንና ሞሪት የት እንዳሉ ለማወቅ ጠየቀው። ግሪየርን የበለጠ እንዲሰቃይ ቢያደርገውም ማንኛውንም መረጃ ለመስጠት ፈቃደኛ አልሆነም። በዚያኑ ቀን ጆሴፍ ዲላንን ካፌ ውስጥ አግኝቶት ስምዖንና ሞሪትን ማግኘት እንደቻለ ጠየቀው። ዲላንም ቀደም ብሎ ሞሪትን ለማግኘት ቢቃረብም እንዳልተሳካለት በመንገር የበለጠ መረጃ እንዳገኘ ወዲያውኑ ሪፖርት እንደሚያደርግለት ነገረው። ወደ ድብቁ ቤት ስንመለስ ስምዖንና ሞሪት ከካዲያ ጋር ተገናኙ። እናም ጆሴፍ ለጥቃት ስለሚፈልጋቸው ለራሷ ደህንነት ሲባል በርሊንን እንድትለቅ አሳሰባት። ነገር ግን ካዲያ ከጆሴፍ ጋር ለመጋፈጥ ቆርጣ ስለተነሳች ፈቃደኛ አልሆነችም። በዚያች ምሽት ጆሴፍም እንደገና ወደ ግሪየር ተመለሰ። በዚህን ጊዜ በጣም ጫናን በማድረጉ የሞሪትን ስልክ ቁጥር ይጠይቋል። ጫናውን መቋቋም ባለመቻሉ ግሪየርን በስተመጨረሻ እጅ ሰጠ። ከዚያም ጆሴፍ የሚፈልገውን መረጃ ካገኘ በኋላም ግሪየርን በማሰቃየትና ፎቶ ከቦታው ጋር በማንሳት ወደ ሞሪት ይልካል። እንዲሁም ግሪየር በሕይወት እንዲቆይ ከፈለጉ ስምዖንና ሞሪት ወዲያውኑ ወደ እሱ እንዲመጡ ነገራቸው። መጀመሪያ ላይ ወጥመድ ሊሆን ይችላል ብለው ቢያመነቱም ትንሽ ካሰቡ በኋላ ይህንን ነገር ለአንድና ለመጨረሻ ጊዜ ለማስቆም ጥሩ ዕድል ሊሆን እንደሚችል በማሰብ ካዲያን በመያዝ ወደ ቦታው አመሩ። ነገር ግን ሲደርሱ ጆሴፍና ሰዎቹ አካባቢውን ከበውት ስለነበር የተኩስ ልውውጥ ተፈጠረ።
ካዲያም ስምዖንን ረድታው ልትመለስ ስትል ፊት ለፊት ከጆሴፍ ጋር ተገናኘች። እሱም በሕይወት እንዳለች በማየቱ በጣም ደነገጠ። በዚያው ቅጽበት ፖሊሶች በድንገት በቦታው በመድረሳቸው ለማፈግፈግ ተገደዱ። ካዲያም ከእነሱ ጋር ወደ መኪናዋ እንድትገባ ቢነግሯትም ፈቃደኛ አልሆነችም። አሁንም ጆሴፍን በራሷ ለመበቀል ወስናለች። ወደ ቤትም ስንመለስ ስምዖንና ሞሪት ጆሴፍን መጨረስ ባለመቻላቸው ተበሳጭተዋል። ካዲያም ሙከራዋ ሳይሳካላት ተመለሰች። ኒናም ተከትላት መጣች። ስምዖንም ኒናን ሲያያት እጅጉን ደነገጠ። በፍጥነትም ወደ እሷ በመሄድ ወደ ክፍሏ እንድትገባ ነገራት። ብዙም ሳይቆይ ካዲያ ኒናን የወለደቻት ልጇ ልትሆን እንደምትችል መጠራጠር ጀመረች። ስምዖንም ሁኔታውንና ካዲያን ለማረጋገጥ በማሰብ የእንቅልፍ መርፌ ወጋት። ማግስቱ ሞሬት ደፋር እርምጃ ወስዳ ዲላንን ለመገናኘት ሄደች። እነሱ ቀድሞውኑ እንደሚተዋወቁ ግልጽ ነው። እናም ዲላን ባልተጠበቀ ደግነት ተቀበላት። ከዚያም ትዕይንቱ ከ17 ዓመት በፊት ወደ ነበረው ታሪክ ይወስደን። በዚያን ጊዜ ሞሬት የዲላን የሴት ጓደኛ በመሆን ከአለቃው የሞሮኮ ማፊያ መረጃ እንድትሰርቅ በግሪየር ተመድባ ትሰልል ነበር። እናም አንድ ቀን ወደ ድብቁ ክፍል ሰርጋ ገብታ ኔትወርኩ መስረቅ ቻለች። ነገር ግን ታወቀባትና መሳደድ ጀመረች። ከዛም በነ ዲላን ተያዘች። ነገር ግን በሚያስደንቅ ሁኔታ ዲላን ሞሬትን ለመጠበቅ ሲል የራሱን አጋር ይገለዋል። ምንም እንኳን ሞሬት እየተጠቀመችበት እንደነበር ቢገነዘብም ከልቡ ስለሚያፈቅራት እሷን እንድታመልጥ ለመርዳት በመወሰን ሁለቱም አብረው ሸሹ። በሌላኛው ትዕይንት አሁን ላይ ሞሬትና ዲላን በሆቴል ክፍል ውስጥ ሆኖ ያሳየናል። ዲላንም ጆሴፍ ስምዖንና ሞሬትን እንዲገድል እንዳዘዘው ነገራት። ነገር ግን ይህም ቢሆን አሁንም በጣም ይወዳታል። በዚህ መሃል ሞሬት በትውስታ ማዕበል ተነሳስታ ዲላንን ሳመችው። በተመሳሳይ ጊዜ ስምዖን እውነቱን ለካዲያ በእርጋታ ለማስረዳት ሞከረ። ሴት ልጇም አሁንም በሕይወት መኖሯን በመደበቁ ይቅርታ ጠየቃት። ይህንን ያደረገውም ከእሷ ጋር ብትሆን ጥሩ ላይሆን ይችላል ብሎ ስላሰበ እንደሆነ ነገራት። ስምዖንም ጆሴፍ አንዴ ከተያዘ በኋላ በመጨረሻ ስለ እውነተኛ እናቷ ማን እንደሆነችና እውነቱን እንደሚናገር ቃል ገባላት። ብዙም ሳይቆይ ስምዖን ከማይታወቅ ቁጥጥር ደረሰው። በዚህም ትዕይንት ደዋዩ ግሪየር መሆኑን እንረዳለን። ግሪየርም በአስጊ ሁኔታ ላይ ስለሚገኝ በአስቸኳይ እርዳታ ጠየቀ። እነሱም ጊዜ ሳያባክኑ ስምዖንና ካዲያ በቀጥታ ወደ ቦታው አመሩ። በቦታው ደርሰውም ስምዖን የግሪየርን ከባድ ጉዳት ለማከም የተቻለውን ሁሉ አደረገ። በመጨረሻዎቹ ጊዜያትም ግሪየር አንድ ጠቃሚ መረጃ ነገረው። ጆሴፍ በጀርመን የስለላ ቢሮ ውስጥ መረጃ ፈትላኪ ሰው እንዳለው በመንገር ስምዖንን ራሱ እንዲጠብቅ እየነገረው ሳይጨርስ ሕይወቱ አለፈች። በሌላ ቦታ ትዕይንቱ ሞሬትና ዲላን የድሮ ፍቅራቸው ተቀስቅሶ አብረው እንዳደሩ ያሳየናል። ከዚያም ዲላን ከአልጋው በመውረድ ወደ መጸዳጃ ቤት በሄደበት ቅጽበት ከላፕቶፑ ላይ ሁሉንም መረጃዎች ወደ ራሷ ገለበጠች። በተመሳሳይ ዲላንም መታጠቢያ ክፍል ውስጥ መሳሪያውን አዘጋጅቶ በመውጣት ሞሬት ላይ ደቀነባት። ይህን ለማድረግ የተገደደው ጆሴፍ ልጁን እንደሚገድልበት ስለዛተ እንደሆነ በመንገር ለጆሴፍ ደውሎ ሞሬትን በሆቴሉ በተሳካ ሁኔታ እንደያዛት ሪፖርት አደረገለት። ኒናም ያለችው የሞሬት ካፌ እንደሆነ በመንገር አድራሻውን ላከለት። በዚህ መሃል ሞሬት ታግላ ለማምለጥ ብትሞክርም ሳይሳካላት ይቀራል። ይህ በእንዲህ እንዳለ ስምዖንና ካዲያ ኒናን ለማግኘት ወደ ካፌ ደረሱ። በዚያው ቅጽበት ጆሴፍና ሰዎቹ መጡባቸው። እንደ ዕድል ሆኖ ግን ስምዖንና ካዲያ ምንም ነገር ከመከሰቱ በፊት ከዚያ መውጣት ቻሉ። በመቀጠልም ትዕይንቱ ሱዛንን ያሳየናል። እሷም ግሪየር መሞቱን ተረዳች። ግሪየር የቀረው ብቸኛ ቤተሰቧ በመሆኑ እጅጉን አዘነች። እናም ብዙም ሳይቆይ ስለ ጆሴፍና ስለ ዲላን ከጀርመን የስለላ ቢሮ የማስጠንቀቂያ መልእክት ደረሳት። ከዚያም ስምዖን ኒናንና ካዲያን ወደ ድብቁ ክፍል አስገባቸው። ምን እየተካሄደ እንዳለ ለመጠየቅ ቢሞክሩም ስምዖን ግን ለማብራራት ጊዜ እንደሌለው ነገራቸው። ከዚያም በኋላ ስምዖን ለሞሬት ቢደውልላትም ስልኳ አይሰራም። እናም የሆነ ችግር እንዳለ ስለተገነዘበ በስልኳ ጂፒኤስ ያለችበትን ሆቴል አወቀ። ጊዜም ሳያጠፋ ወደዚያው አመራ። በዲላን የታገተችው ሞሬትም በአቅራቢያዋ ላይተር መውደቁን ተመለከተች። ከዚያም ሆን ብላ ወደ መሬት ወደቀች። ዲላንም ደክሟት እንደወደቀች ስለገመተ ምንም ነገር አልጠረጠረም። ከአፍታ በኋላ ሞሬት በእጆቿ ላይ ያሉትን ማሰሪያዎች ለመፍታት ላይተሩን ተጠቀመች። ልክ ራሷን ነፃ እንዳወጣች ስምዖን መጥቶ ሽጉጥ ወደ ዲላን ደቀነ። ሞሬትም ከታሰረችበት ተነስታ ስምዖን ላይ መሳሪያ የደቀነው ዲላንን ከኋላው በመምታት ጣለችው።
በመጨረሻም ስምዖንና ሞሬት ራሱን እንዲስት በማድረግ ሳይገድሉት አመለጡ። ጆሴፍም እንደገና ከሰዎቹ ጋር መጣ። ዲላንም እንደገና አለመሳካቱን በማየቱ በጣም ተናደደ። ከዚያም ጆሴፍ የት እንደሚያገኛቸው ሲጠይቀው ዲላንም በእርጋታ ስምዖንና ሞሬት በራሳቸው ወደ እሱ ስለሚመጡ መፈለግ እንደማይጠበቅባቸው ነገሩ። በሌላኛው ትዕይንትም ሱዛን ስለ ጆሴፍ አንዳንድ መረጃዎችንና ግሬር በጆሴፍ ቡድን መገደሉን ሪፖርት አቀረበች። ይህንን የሰማው የስለላ ቡድኑ ኃላፊ ወዲያውኑ ሙሉ ምርመራ እንዲደረግ አዘዘ። እያንዳንዱንም አባል አንድ በአንድ ለዚህ ሚሽን ጠራቸው። ወደ ድብቁ ቤት ስንመለስ ካዲያንና ኒናን እናያቸዋለን። ኒናም ካዲያን ማን እንደሆነችና ወላጆቿ ምን አይነት ችግር ላይ እንዳሉ ጠየቀቻት። ካዲያም ኒና የሴት ልጇ መሆኗን እውነቱ ልትነግራት ትቃረብና የበለጠ ነገሮች እንደሚወሳሰቡ ስላወቀች ሐሳቧን ትቀይራለች። ይልቁንም የወላጆቿ ጓደኛ እንደሆነችና ስለተፈጠረው ነገር ምንም እንደማታውቅ ትነግራታለች። ከዚያም ስምዖንና ሞሬት ወደ ድብቁ ቤት ተመለሱ። ግሬርም በደረሰበት ጉዳት መሞቱን ስምዖን ለሞሬት አሳወቀ። ከዚያም ከዲላን ጋር በሆቴል ክፍል ውስጥ እንዴት እንደተገናኘች ጠይቃት። ሞሬትም ስትነቃ ተይዛ ራሷን እዛ ክፍል ውስጥ ታስራ እንዳገኘች ብቻ እንደምታስታውስ በመንገር ትዋሸዋለች። ስምዖንም ሰላመናት ትኩረታቸውን ወደ ጆሴፍ እቅድ ያዞራሉ። ከዚያም ሞሬት በካዲያ ጆሴፍን ለማጥመድ ካዲያን ጆሴፍ ጋር ደውላ ቀጠሮ እንድትይዝ ነገረቻት። ካዲያም ያለምንም ማመንታት ተቀበለቻት። እቅዱ የሚሰራና ጆሴፍን ለማጥመድ ስራቸውን ጀመሩ። ከዚያም ጆሴፍና ካዲያ ከተቀጣጠሩበት የሐይቅ ዳርቻ ላይ ተገናኙ። ስምዖንም በአቅራቢያው ካለ ጀልባ ላይ በመሆን ሲከታተላቸው፣ ሞሬትም በቦታዋ ዝግጁ በመሆን እናያታለን። እነሱ ያላዩት ዲላንም በተጠንቀቅ ላይ ይገኛል። ከዚያም ሁሉም ነገር በፍጥነት ይበላሻል። ካዲያ ራሷን መቆጣጠር ስላቃታት ጆሴፍን ለማጥቃት ትሞክራለች። ይህንን ያየችው ሞሬትም ካዲያን ለመርዳት ታመራለች። እንዳለመታደል ሆኖ ግን ጆሴፍ ከመድረሷ በፊት ጎርቷት ያመልጣል። ከዚያም ሞሬትም ካዲያን ከአደጋ ለማስመለጥ ወደ መኪናዋ ስትጎትታት ዲላን ተኩሶ የሞሬትን እጇን መታት። ያም ሆኖ ግን ሁለቱም ማምለጥ ቻሉ። በመቀጠልም ወደ ስለላ ቢሮ ስንመለስ የጀርመን የስለላ ቡድን ኃላፊ በቁጭት ላይ ከምትገኝ ከሱዛን ጋር ተገናኘ። ከዛም ለጆሴፍ የሚሰራ አንድ ከዳተኛ ሰው እንዳለና በምርመራውን መሰረት ለእሷ የቅርብ ሰው እንደሆነ ነገራት። ሱዛን ለማመን ቢከብዳትም በቀጥታ ባልደረቧ ልትጋፈጥ ሄደች። ነገር ግን በቦታው ስትደርስ በማይታመን ሁኔታ ተገድሎ አገኘችው። በዚህም ትዕይንት ስምዖንና ሞሬት ወደ ድብቁ ቤት ተመለሱ። ስምዖንም በፍጥነት የሞሬትን ጥይት ከግንዷ ላይ ሲያወጣ በሚያስደነግጥ ሁኔታ ጥይት ሳይሆን የመከታተያ ቺፕ መሆኑን ይረዳሉ። በተመሳሳይ ጊዜ ጆሴፍና ሰዎቹ በመከታተያ መሳሪያ መሪነት ወደ እነ ስምዖን አመሩ። ሞሬትም ወደ ጥንካሬዋ ተመልሳ ስለ ሁኔታ መወያየት ጀመረች። ስምዖንም የጊዜ ጉዳይ እንደሆነ እንጂ ጆሴፍ እንደሚያገኛቸው በመንገር ለማምለጥ መዘጋጀት እንዳለባቸው አስጠነቀቃቸው። ነገር ግን ሞሬት ፈቃደኛ አልሆነችም። እንዲሁም ለአንድና ለመጨረሻ ጊዜ ይህንን ነገር ለማስቆም ጸንተው መቆም እንዳለባቸው እንደምታምን ነገረችው። በመጨረሻም ኒናና ካዲያን ወደ ሌላ አስተማማኝ ቦታ ለመላክ ወሰኑ። ነገር ግን እነሱም በሀሳቡ አልተስማሙም። ስምዖንና ሞሬት ለማስረዳት ጊዜ እንደሌላቸው በመንገር አንድ ፍላሽ ሰጧታል። ምናልባትም ካልተመለስን ሁሉንም እውነት ከዚህ ፍላሽ ታገኛለች በማለት ወደ መኪና እንዲሄዱ ያደርጓቸዋል። በዚያው ቅጽበት ጆሴፍና ሰዎቹም መጡ። ስምዖንም ለካዲያ በኋላኛው መውጫ ይዛት እንድትሄድ በመንገር ለፊማ ወደ ኋላ ከሞሬት ጋር ተመለሱ። ኒና በሁኔታው ባትስማማም አማራጭ ስላልነበራት ወደ መኪናዋ ገባች። በተመሳሳይ ጊዜ ስምዖንና ሞሬት የጆሴፍን ሰዎች ለመጋፈጥ ራሳቸውን አዘጋጁ። የጆሴፍ ሰዎችን እንቅስቃሴ በካሜራቸው እየተከታተሏቸው እያለ ጠላታቸው አይደለውም የሚል መልእክት ያዘለ ወረቀት በበሩ ስር ተንሸራተተ። ጆሴፍም እነ ሞሬት እንደተያዙ ከዲላን ሪፖርት ስለደረሰው ያለምንም ማመንታት ወደ ውስጥ ይገባል። ሲደርስም በዲላን የተያዙትን ስምዖንና ሞሬትን ቢመለከትም የሆነ ልክ ያልሆነ ነገር እንዳለ ስለመሰለው ዲላንን እንዲጨርሳቸው ያዘዋል። ይልቁንም ዲላን መሳሪያውን ወደ ጆሴፍ አዞረ። ነገር ግን በጆሴፍ ሰዎች ወዲያውኑ ተመቶ ወደቀ። ከዛም ክፉኛ የተኩስ ልውውጥ ተፈጠረ። ካፈ በኋላም ጆሴፍ ላኪው ጠላት አይደለም የሚል መልእክት አገኘ። እናም እንደከዳው በማወቁ ያለምንም ማመንታት ዲላንን ተኩሶ ይገድላል። ከዛም ከባድ የተኩስ ልውውጥ ተደረገ።
መሃል ስምዖን ክፉኛ ተጎዳ። ሞሬትም ጆሴፍን እየተከታተለች በመንገዱ የሚገቡትን ጠላቶች እያስወገደች ብትከተለውም በስተመጨረሻ ግን ሊያመልጣት ቻለ። ከዛም ሞሬት ክፉኛ የተጎዳው ስምዖንን መውጫ አጥተው ከጀርባ መኪና ውስጥ ከተደበቁት ከነ ካዲያ ጋር በመሆን ወደ ሕክምና ቦታ ይዘውት ሄዱ። ከዛም ትዕይንቱ የጆሴፍ ሚስት ኃያል የሩሲያ ማፊያ አለቃ ከሆነው አባቷ ጋር እየተነጋገረች ያሳየናል። አባቷም ጆሴፍ ካለፉት ወንጀሎቹ ጋር በተገናኘ አሁንም ምስክሮችን ማስወገድ ባለመቻሉ ብስጭቱን ገለጸላት። ይህ ካልሆነም የአምባሳደርነት ስሟ ይጠፋ እንደሚችል ስጋቱን ነገራት። ከዛም ጆሴፍ ምን አይነት ወንጀል እንደሰራ ሲጠይቃት በአንድ ወቅት ከጀርመን መንግስት ሚስጥራዊ መረጃ ሲሰርቅ መያዙን ትነግረዋለች። ይህንን የሰማው አባትም ምስክሮቹን ማስወገድ ካልቻለ ጆሴፍ ራሱ መወገድ አለበት አለ። የጆሴፍ ሚስትም አባቷ ለስሟና ለስራዋ ስላሰበ እንደሆነ ስለተረዳች በመጨረሻም በመስማማት ሁሉንም ነገር ለአባቷ ትተዋለች። በማግስቱም አባቷ ጆሴፍን አስጠራው። ከዛም ምስክሮቹ ማስወገድ ያልቻለበትን ምክንያት ሲጠይቀው ጆሴፍም ምስክሮቹ ተራ ሰዎች አለመሆናቸው ነገሩን አስቸጋሪ እንዳደረገበት ነገረው። በመጨረሻም ግን አማቱ ውሳኔውን ያደርጋል። ለሴት ልጁ የወደፊት ዕጣ ፈንታ ሲባል ጆሴፍ ሊሞት ይገባል። በሌላ ቦታ የጆሴፍ ሚስት ሁልጊዜ ረዳት ከነበረው የጀርመን የስለላ ኃላፊ ከሆነው ከዳተኛ ጋር ተገናኘች። ሚስጥራቸውንም ያወቀ የሱዛን ጓደኛን በተሳካ ሁኔታ በማስወገዱ ታወድሰዋለች። ለዚህም ጠቀም ያለ ጉርሻ ቃል ገባችለት። ይህ በእንዲህ እንዳለ ካዲያም በዲላንና በሌሎች ሰዎች ሞት ምክንያት ፖሊሶች ስምዖንና ሞሬትን እያደኑ መሆኑን ስታውቅ ሌላ አማራጭ ስለሌላት ኒናን ይዛት ትሄዳለች። ገና ወደ ንቃተ ህሊና የተመለሰው ስምዖንና ሞሬት ስንመለስ ፖሊሶች መጥተው በዲላን ግድያ ሲይዟቸው ሁለቱም ደነገጡ። ቀጥሎም የሚሆነው ነገር እርግጠኛ ባይኮንም ዕጣ ፈንታቸው በሚቀጥለው የታሪክ ምዕራፍ እንዲቀጥል አድርጓል። የዛሬው የሰሜን ሙቪ ሪካፕ ይህንን ይመስላል። ስለተመለከቱኝ እያመሰገንኩ ሰብስክራይብ እና የደወል ምልክቷን በመጫን ላይክ እና ኮመንትን በማድረግ ያበረታቱ።